በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ከትግራይ መንግስት የተሰጠ መግለጫ ጄኖሳይደሩና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየውን ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 አባላት ሰራዊት ትግራይ ቱና ተጀምሮሎ በመንግስትናን በውድብናን بسراوتنا أولاد عرم إسران كلتنا وزر لهم اللي هم أو أي الرحرم وعال كلها جزيخي حلفة كتت ساويت كحلف يدلي بشررينا يتفتر زاري بتأم يسازنال ሁላችን አዝነናል በጣም ነው የተሰማን ምክንያቱ ብዙ ወንድሞቻችን እያጣን ነው ለህወሓት ግን ይሄ ምንም ማለት አይደለም ይሄ በትግርኛ የሰማችሁት ያወራ የነበረ ደግሞ አህፈሮም ይባላል ምን ያለ ነበር ወጣት ወደ ጦርነት ዝመት ና ግባ ያለ ነበር አሁን ማለት ነው በዚህ ሁለት ቀን ነው ይሄ ንግግር የተናገረ አሁን ደግሞ በዛሬ ዕለት እንደዚህ ተፈጥሯል በድሮን ተመተናል ይያሉ እያወሩ ነው ማለት ነው ራሳቸው ወደ ጦርነት ዝመት ይላሉ እነሱ ደግሞ መጥቶ ምን ይላሉ እየተመታን ነው ይላሉ አንድ ጠላት ነው ምትሉት እኮ እናንተ ሽጉጥ ይዛችሁ ስትሄዱበት እሱ ደግሞ ወይ ቲማቲም ይዞ አይደለም የሚጠብቃችሁ እኛ ይያልን ያለነው ጦርነት ይበቃል ይያልን ነው መንጀርኛ የተባለችው ሴትዮ ደግሞ በዚህ ሳምንት ምን ብላ ነበር የትግራይ ልማት በብልጽግና መቃብር ነው የሚረጋግጠው ብላ ነበር ዛሬ ደግሞ ባሁን ቀን የተፈጠረ ነገር ምን ይያሉ ነው እየተጨፈጨፍን ነው እየተመታን ነው ይያሉ ለህዝቡ እየተናገሩ ነው እነዚህ ሰዎች ለህዝብ አያስቡም ጦርነት ይበቃል ይያልን ነው ሰላም ያስፈልገናል ይያልን ነው ጠበንጃ ይዞ የመጣ ሰው በጠበንጃ ነው የሚመልሰው በሰላም ይፈታያል ነው አሁንም በሸረሪና የተፈጠረ በዛሬ ዕለት ሁላችን ተሰምተናል ሁላችን አዝነናል TDF የተባልከው ከዚህ ተማር ይበቃል ወደ ቀያ ተመልሰ ወደ ቤት ቁጭ በል እነዚህ ሰዎች ላንተ አያስቡ አሁንም ማለት መፈልገው የትግራይ እናቶች በህወሓት ስብሰባ እየገባችሁ ማይክ በያዛችሁ ቁጥር ገና እንዘምታለን ገና ወደ ጦርነት እንገባለን ብላችሁ ምትሰብኩ እናቶች ውጤቱ እያያችሁት ነው ይበቃናል ጦርነት ሰላም ነው የሚያስፈልገን እያልን ነው በእናንተ ምክንያት ግን ብዙ ወንድሞቻችን እያጣን ነው ይበቃናል እያልን ነው ሰላም ስጡን እናንተ በስብሰባ እየገባችሁ ገና እንደዚህ እናረጋለን ገና እንመክታለን እያላችሁ ወጣት ግን እያለቀ ነው